ዓለማችን በብዙ መልኮች የተሞላች ናት። ነገር ግን እንደ ብራዚል በህይወት በደስታና በማይበገር ወኔ የተሞላ ማህበረሰብ ማግኘት እጅግ ፈታኝ ነው። ብራዚል ስትባል ወደ አእምሯችን የሚመጣው የእግር ኳስ ጥበብ፣ የሳምባ ምት ወይም የግዙፍ አማዞን ምስጢር ሊሆን ይችላል። ነገር ግን እውነተኛዋ ብራዚል ከእነዚህ ምስጢሮች በስተጀርባ በብዙ የታሪክ ጠባሳዎችና በብዙ የድል ታሪኮች የተገነባች ናት። ዛሬ ፊት አውራሪ ወደ ደቡብ አሜሪካ ሰፊ ግዛት ይወስዳቸዋል። የፖርቹጋል ቅኝ ግዛት፣ የአፍሪካውያን ነፍስ እና የነባር ህዝቦች ጥበብ ተዋህደው የፈጠሯት ድንቅ አገር በዝርዝር እናያለን። ብራዚል በቆዳ ስፋቷ ሆነ በህዝብ ብዛቷ በዓለም 5ኛ ደረጃ ላይ ትገኛለች። እያንዳንዱ ከተማዋ ደግሞ የራሱ የሆነ ትርታ አለው። ሳኦ ፖሎ ወይም የኢኮኖሚ እምብርት ከ22 ሚሊዮን በላይ ነዋሪዎች ያሏት ይህች ከተማ የደቡብ ንፍቀ ክበብ የንግድ ማዕከል ናት። እዚህ ከተማ ውስጥ የጃፓን፣ የጣሊያን እና የሊባኖስ ስደተኞች ትልቅ ማህበረሰብ ፈጥረው ይኖራሉ። በሳኦ ፖሎ ጎዳናዎች ላይ የሚታየው ስራና ሩጫ የብራዚልን ኢኮኖሚ ጉልበት ያሳያሉ። ሪዮ ዲ ጄኔሮ የጥበብና የውበት ከተማ። ሪዮ የውበት ከተማ ብቻ አይደለችም። ፋቪላ በመባል የሚታወቁት በዳገታማ ስፍራዎች ላይ የተሰሩትን ሰፈሮች የሀገሪቱ እውነተኛ ማንነት ይይዛሉ። እነዚህ ሰፈሮች ብዙ ጊዜ በድህነት ቢታመሙም የዓለምን ምርጥ እግር ኳስ ተጫዋቾች እና የሳምባ ዳንሰኞችን ያፈሩ የጥበብ ማዕከል ናቸው። ብራዚሊያ የህልም ከተማ በ1960ዎቹ በባዶ መሬት ላይ የተገነባች መዲና የሰው ልጅ የታቀደ ከተማን እንዴትም እንደሚሰራ ማሳያ ናት። ስለ ብራዚል ስናወራ የአፍሪካን ታሪክ አለማንሳት አይቻልም። ብራዚል በአሜሪካ አህጉር ውስጥ ረጅም ጊዜ ባርነት የቆየባት ሀገር ናት። ከ4 ሚሊዮን በላይ አፍሪካውያን በባርነት ወደዚህ ምድር ተጭነዋል። ይህ ጥቁር ጠባሳ ግን ዛሬ ለብራዚል ልዩ ባህል መሰረት ሆኗል። ሳልቫዶር ይህች ከተማ የአፍሪካ ባህል መፍለቂያ ናት። በከተማዋ ጎዳናዎች ላይ የሚታየው የአለባበስ ዘይቤ፣ የምግብ አይነትና የእምነት ስርዓቶች ቀጥታ ከአፍሪካ የመጡ ናቸው። ካፓይራ የነጻነት ትግል። ካፓይራ ዛሬ እንደ መዝናኛ ቢታይም ጥንት ግን ባሮች ራሳቸውን ከጌቶቻቸው ለመከላከል ይጠቀሙበት የነበረ ገዳይ ጥበብ ነው። እንዳይታወቅባቸው በከበሮና በዘፈን ሸፈኑት። ይህ የጥበብና የመቋቋም ተምሳሌት ነው። ለብራዚል ህዝብ ሁለት ነገሮች ቅዱስ ናቸው፣ ካርኒቫልና እግር ኳስ። ካርኒቫል ይህ የአንድ ቀን ጭፈራ አይደለም። በሚሊዮኖች የሚቆጠሩ ዶላር የፈሰሰበት፣ በሺዎች የሚቆጠሩ ሰራተኞች ዓመቱን ሙሉ የሚደክሙበት ግዙፍ ኢንዱስትሪ ነው። ካርኒቫል የብራዚል ህዝብ ችግርን ረስቶ ደስታውን የሚገልጽበት፣ ድሆች እንደ ነገስታት የሚከበሩበት ታላቅ መድረክ ነው። እግር ኳስ በብራዚል እግር ኳስ ስፖርት ብቻ አይደለም፣ ትንፋሽና ከፔሌ እስከ ኔይማር ያሉ ተጫዋቾች ለህዝቡ የድልና የማንነት ምልክቶች ናቸው። በብራዚል ጎዳናዎች ላይ ኳስ የማይጫወት ህፃን ማግኘት ከባድ ነው። ይህ ጆጎ ቦኒቶ ቆንጆ ጨዋታ በመባል የሚታወቀው ጥበብ የብራዚልን ስም ለዓለም አደባባይ ከፍ አድርጎታል። የዓለም 20% ኦክሲጅን የሚያመነጨው አማዞን የብራዚል ትልቁ ሀብት ነው። ግዙፉ የአማዞን ወንዝ እና ጥቅጥቅ ያለ ደን ለሰው ልጅ ህልውና ወሳኝ ናቸው። በዚህ ደን ውስጥ ዛሬ ድረስ ዘመናዊ ዓለም ጋር ምንም ግንኙነት የሌላቸው ጎሳዎች ይኖራሉ። አማዞን መጠበቅ ብራዚልን ብቻ ሳይሆን ዓለምን መጠበቅ መሆኑን ማህበረሰቡ እየተረዳ መጥቷል። ብራዚል ልዩነትና ተቃርኖ ሀገር ናት። በፈገግታዎች ውስጥ የብዙ ዓመታት ስቃይ አለ፣ በዳንሳቸው ውስጥ ደግሞ ነጻነት አለ። ይህች ሀገር ዓለምን በኳስ በሙዚቃና በተፈጥሮ ውበት ስታስደምም ትኖራለች። ዛሬ ስለ ብራዚል ያየነው ይህንን ይመስላል። በቀጣይ በየትኛው ሀገር ጉዟችንን እንቀጥል። ፊት አውራሪ ነበርኩ። ቪዲዮውን ላይክ እና ሰብስክራይብ በማድረግ እንዳትረሱ።